የሀበሻ ሀገር ለመጀመሪያ ጊዜ የተወረረች መቼ ነው? በማንስ ተወረረች የሚለውን ከዚህ በመቀጠለው አቀርብላችኋለሁ። እስከ መጨረሻው ተከታተሉን። ቻናሉንም ሰብስክራይብ ማድረግ እንዳትረሱ ይላችኋለሁ። የአረብ ጸሐፊዎች እንደሚሉት በሸመር ብን አምዳን ብን ኢፍሪቅሽ በተባለው ሰውየው ዘመን ውስጥ ሀበሻ ላይ ጦርነት መከፈቱንና በሱ ዘመን ከተሞች በየስታንዳርዳቸው መቋቋማቸው ይናገራሉ። ይህ ማለት ከወረራ በኋላ ማለት ነው። ኢትዮጵያ ሪቻርድ ግላንፈርድና አብሲኒያ ኢን ሂስቶሪ ኦፍ ኢትዮጵያ እና አልአህባሽ በይነ ማዕረብ ወአክሱም የተባሉ ትላልቅ የሀበሻ ታሪክ መጽሐፎች እንደሚሉት ከሆነ የሴም ልጆች ከአረብ ሀገርና ከቀይ ባህር አካባቢ ወደ ሀበሻ እንደገቡና የሃም ልጆችን ማለትም የኩሽ ልጆችን ሀገርን ተዋግቶ እንደገቡና ሀገሪቷን ወሮ ከተሞቿን በበላይነታቸው ፍርድ እንደወሰዱ ይናገራል። ይህ ጊዜም ኢሳ ወይ ደግሞ ኢየሱስ ከመወለዱ በፊት 1000 ዓመት ምናምን በፊት ነው። በዚህ ጦርነትም ቀላል የማይባሉ ከሰሜን አረብ የመጡ ብዙ ሰዎች ተሳትፎበታል። የገቡበት መንገድም ማለትም እየተዋጉ የመጡበት መንገድም በምስራቅ በኩል ማለትም በሐረር በኩል ማለት ነው። በሐረር በኩል ገብቶ ከተሞችን ወሮ የራሳቸውን አድርጓል። ከዛም ወደ ሌላ ከተሞች እንደተስፋፉም ይናገራል። እንግዲህ ከዚህ ጦርነት በኋላ ማለትም ከወረራው በኋላ የሀበሻ ታሪኮች መጻፍ የሀበሻ ስልጣኔ እንደጀመረ ይነገራል። በተለየ መልኩ የአክሱም ስልጣኔ የሚባለው ምንጩ ከሰበኢዮች ማለትም ከየመን ስልጣኔ የተወረሰ ስልጣኔም ከዚህ ጊዜ በኋላ እንደ ሀበሻ ታሪክ ወይ ደግሞ እንደ ወራሪዎች ስልጣኔ ተደርጎ መጻፍ ተጀመረ ማለት ነው። ይሄ ማለት የሀበሻ ታሪክ አጀማመር ተደርጎ ከዚህ ጊዜ አስጀመሩት ማለት ነው። እንግዲህ ከወረራው በኋላ እንደ ፋይዳ ወይ ደግሞ የጦርነቱ ፍሬ ተብሎ የተነገረ አንዱ የብልቂሳ ስልጣን ወደ ሀበሻ እንዲደርስ ምክንያት መሆኑ ነው ይባላል። ምክንያቱም ከዚህ ጊዜ በኋላ ብልቂሳ ሀበሻን ወደ ስልጣኗ ጠቅልላ በተለይ ወደ ምስራቅ አካባቢ ስታስተዳድር እንደነበረች ይነገራል። ፎረክ የተባለ ግሪካዊ ግለሰብና የታሪክ ጸሐፊ የሆነው ሰውየው መዋንግ በተሰኘ መጽሐፉ ውስጥ እንዲህ ይላል። የሰበኢዮች ንግስት ብልቂሳ ሰበኢዮችን ብቻ ስታስተዳድር አልነበረችም ይላል። ይልቁንም የሀበሾችንም ሀገር በተለየ መልኩ በዛሬው ስሙ አምሃራ ሪጅን ወይ ደግሞ አምሃራ ክልል ተብሎ የሚጠራ በተለይም ምስራቅ ወሎና ሰሜን ወሎ አካባቢ ስታስተዳድር እንደነበረች ይናገራል። እንግዲህ ከዚህ ወረራ በኋላ ሰበኢዮችና ሂምየር የተባሉ ጎሳዎች ምስራቅ አፍሪካን የማስተዳደር ባገኙት ጊዜ ሀበሾችንን ማለትም የኩሽ ልጆችንን ባሪያ አድርጎ መርቷቸዋል። መሬታቸውንም ወርሰዋል። ይሄ ማለት እንግዲህ የመጀመሪያው ወረራና የመጀመሪያው ሰፈራ ነው። በሸመር ብን አምዳን ብን ኢፍሪቅሽ ዘመን ወይ በሱ አስተዳዳሪነት ውስጥ ማለት ነው። ይሄ ወረራም ኢሳ ከመወለዱ ወይ ኢየሱስ ከመወለዱ በፊት 1000 ዓመት በፊት ነው ማለት ነው። ሁለተኛ ወረራ ደግሞ በ920 ዓመት እስከ 910 ማለትም በያኛው 10ኛው ክፍለ ዘመን ውስጥ እንደተካሄደው ሙምታዝ አልዓሪፊ የተሰኘው ታዋቂ የአረብ ጸሐፊ እንደገለጸው እንደዚህ በዛው ዘመን ውስጥ ነው ማለት ነው። ከዛ በኋላ ብዙ ጀማዓ የሆኑት ሰዎች ከየመን ተነስቶ በባበል መንደብ በኩል ወደ ሀበሻ እንደገቡ ይናገራል። ይሄም በሁለተኛ ወረራ ውስጥ ነው ማለትም በሸመር ጊዜው ውስጥ ራሱ ማለት ነው። አንዳንድ ታሪኮች እንደሚሉት ከዚህ ወረራ የተገኘ ጥቅም አንዱ የእርሻ መስፋፋት ነው ይላሉ። ምክንያቱም እነዚያ ወራሪዎች ብዙ ኮንትራክተሮችና ብዙ የእርሻ መሳሪያዎችን ይዞ መጥቶ እርሻን እንዳስፋፉ
ባለሀገሮችንም ማለትም የኩሽ ልጆችንም እንዳስለመዱ ይናገራል። ሙምታዝ አልዓሪፊ አሁንም እንዲህ ይላል፣ እነዚያ ወራሪዎች እርሻን ካስፋፉ በኋላ የእርሻ ዓለም እንደተቀየረና ከዛ በፊት ምስራቅ አፍሪካ ውስጥ በቴክኖሎጂ መንገድ እንደሌለና ሀበሾች በእጃቸው በሰሩት መሳሪያ እንደሚጠቀሙ ይጠቅሳል። አሁንም እንዲህ ይላል፣ እነዚያ ወራሪዎች ከአስገቡት ስልጣኔ አንዱ የፊደልና የኢምራንያ አጻጻፍ ነው ይላል። ሌላ ደግሞ ያስገቡት አሁንም ትላልቅ ዘመናዊ የተሆኑ ትላልቅ የሆኑ ቤቶችና የሸክላ አሰራር እንዳስገቡና ሀገሪቷን እንደቀየሩ ይናገራል ማለት ነው ይሄ ጸሐፊው። በሌላ መልክም አደገኛውና መጥፎ የሆነው ወራሪዎች ይዞ ከመጡት አንዱ የአምልኮታቸውን ስነ ስርዓት ነው ማለት ነው። ስነ ስርዓት ብቻ ሳይሆን የሚያመልኩትን ነገር ሰነሞቻቸውን ይዞ እንደመጡም ይናገራል። ለምሳሌ ያክል المقاه عفتر وذات حميم وذات بعدن وهوب የተባሉ ሰነሞች ማለትም ይሄ እነዚያ ወራሪዎች ይዞ የመጡት ሰነሞች ወይ ደግሞ የአምልኮታቸው ስም ነው ማለት ነው። እነዚህንም ይዞ መጥተዋል። እነዚህ የተባሉ ሰነሞችን ይዞ መምጣት ብቻም ሳይሆን ሀበሾችም ከነሱ ጋር እንዲያመልኩ እንዳስገደዱም ይነገራል። በተለይ መልኩ ወደ ትግራይና ኤርትራ ውስጥ ማለት ነው። እነዚህ ወራሪዎች ብዙ ጉልበት ያገኙትና ወደ ብዙ ከተሞች መስፋፋት የቻሉት በያስር ብን ዩሐስድቅ ዘመን ውስጥ ነው። ማለትም ሸመር ከወረደ በኋላ በሁለተኛ ወረራ እንደተስፋፉና ብዙ ከተሞች እንደያዙም ይነገራል። ሙምታዝ አልዓሪፊ አልአህባሽ በይነ ማዕሪብን ወአክሱም በተሰኘ መጽሐፉ እንዲህ ይላል፣ የሰሜን አረቦች የድንጋይ ቅርጻቅርጽ የተገኘበት ቦታ የነሱ የድንጋይ ቅርጻቅርጽ የተገኘበት ቦታ ለምሳሌ በየሃ የተባለ አሁን ትግራይ ክልል ውስጥ የሚገኘው ቦታና ወደ ምስራቅ አካባቢ ውስጥ መገኘቱ እነዚያ ወራሪዎች ሀገሪቷ ውስጥ ምን ያህል እንደተስፋፉ ያሳያል ይላል። አንዳንድ ትርክቶችና አንዳንድ መጽሐፎችም እንደሚሉት ከሆነ ያኛው ከምስራቅ አረብ የመጡ የድንጋይ ቅርጻ ቅርጹ ኢሳ ከመወለዱ በኋላ መገኘቱንና ያ የድንጋይ ቅርጻ ቅርጽ እንደተገኘም ይናገራሉ። እንግዲህ የመጀመሪያውና የሁለተኛ ወረራ ይሄን ይመስላል። በዚህ አይነት መልኩ ሀበሻ እንደተወረረችና በውጪ ሀገር ተወራ ሀገሯ እንደተዘረፈች ታሪክ ይናገራል ማለት ነው። ኢንሻአላህ በሚቀጥለው ደግሞ እንዴትስ ወደ ሀገሪቷ ውስጥ እንደተስፋፉ የምንቀጥለው ይሆናል። ይሄንን ቪዲዮ ላይክ ሼር ያደረጋችሁ ሐሳባችሁንም በኮሜንት ቻናሉንም ሰብስክራይብ እንድታደርጉ እጋብዛችኋለሁ። ስለተከታተላችሁን ከልብ አመሰግናችኋለሁ። ሰላም ሁኑልኝ።